ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ለቤተ ክርስቲያን እና ለክርስቲያኖች ታላቅ ሐዘን ሆነ። የቤተ ክርስቲያን ምሰሶ አምድ የሆነው መምህር ዲያቆን ዘላለም ወንድሙ ከዚህ ዓለም ድካም አረፈ። የዘመናችን ዳግማዊ ጳውሎስ በመባል የሚታወቁት መምህር ዘላለም ወንድሙ በታላላቅ ገዳማት እና አድባራት በሀገር ውስጥም እንዲሁም በውጭ ሀገር በባዕድ ሀገር ያሉ ክርስቲያኖችን በወንጌል በማጽናት በማበርታት የሚታወቁ መምህር ናቸው። ለሰው አዛኝ እጅግ ቸር የሆኑ መምህር የተለያዩ የተቸገሩ ወገኖች ሙስሊም ክርስቲያን ሳይሉ በሰዋዊነት ስሜት የሚረዱ የወንጌል አርበኛ ነበሩ። ለዚህም ምስክር የሚሆን ኢዲዲያ የሚባል የእርዳታ ድርጅት መስርተው በርካታ ኢትዮጵያውያንን ሲረዱ መቆየታቸው የታወቀ ነው። መምህሩ በቅድስናና በንጽህና ከሚኖሩ ጥቂት መምህራኖች መካከል አንዱ መሆናቸው ይታወቃል። መምህር ዘላለም እጅግ በሚማርክ ስብከትን በመስበክ ብዙዎችን በማስተማር በእምነት አጽንተዋል። ብዙ መናፍቃንን መልሰዋል። እንዲሁም የዘጠናዎቹን ትውልድ በወንጌል ያስታጠቀ ከነጣቂዎች ተኩላ የጠበቀ የቤተ ክርስቲያን ስርዓትን ሕግጋትን ጠንቅቆ እንዲያውቅ ያደረገ በአዲስ አበባና የተለያዩ ክፍለ ሀገራት ወጣቶችን እየሰበሰበ ቃሉን በማስተማር ትውልዱን የታደገ ለቁም ነገር እንዲበቃ በማድረግ ካላስፈላጊ ሕይወት ነጥቆ ያወጣ ታላቅ የቤተ ክርስቲያናችን መምህር ነው። እግዚአብሔር አምላክ ለቤተሰቡ መጽናናትን ያድልልን። ለቤተ ክርስቲያን እንዲሁም ለክርስቲያኖችም ታላቅ መጽናናትን ያድልልን። ነፍሳቸውን በአብርሃም እቅፍ ያደርግልን። ለቅድስት ቤተ ክርስቲያናችንን ታላቅ መጽናናት ያደርግልን። እግዚአብሔር አምላክ ቅድስት ቤተ ክርስቲያናችንን ይጠብቅልን።